እነዚህ ናቸው እኮ ሄደ የምትሰማቸው ኦርቶዶክስ ነበርኩኝ ቄስ ነበርኩ ኦርቶዶክስ ውስጥ ይላል እዛ ኦርቶዶክስ ውስጥ ሆኖ እኮ የለም እኮ እሱ ባህር ውስጥ ያለ ድንጋይ እኮ ነው አይ ውሃ ነው ምን አይል ባህር ውስጥ ያለ ድንጋይ ውሃ ይነካው ድንጋይ ነው ልቡ ድንጋይ ነው አይምሮ ፈርዖን ነው እሱ የለም የእግዚአብሔር ተአምራት በኦርቶዶክስ ውስጥ ጸበሉ ብትለው ተአምራቱ ብትለው ያላቋረጠ ነው እሱ ግን አይገባውም ያቺ ኃጢያቱ ተከምራበታለች ሁለት ምኞት አለች ስለዚህ ወጥቶ ይሄዳል ዲያቆን ነበርኩ ይላል ቆይ የሚገርመው ግን ምን ነው ታውቃላችሁ ቄስ ነበርኩ ዲያቆን ነው ሆና ለምን ጳጳስ አትሆንም እንዴ የፈለገው ለምን አትሆንም ሰይጣን እኮ ሊቀ መላእክት ነበር አልገባህም እንዴ አባትህ እኮ ሊቀ መላእክት ነበርኩ ሊቀ መላእክት ወደቀ አንተም እውነትን ተቀማ ከዛ በኋላ ያ ቅድም ያልነው ባህሪ ይገለጻል ባለፈው ያየነው ትምህርት አይታችኋል ምን አይነት ባህሪ እንደሚኖረው መከራከር መጨቃጨቅ መዋጋት በቃ የቃሉ የሚያስደስተው በቃ እሱ ይሆናል ያጋንንት ማደሪያ ይሆናል ተምረው እውነትን ለማወቅ የማይችሉ ሰዎች እነዚህ ናቸው ተመልከቱ የመጨረሻው ደግሞ ሞኞች ሴቶች ይላል ሴቶችን ለብቻ ደግሞ ያመጣቸው ለምን እንደሆነ ባላቀም ቅዱስ ጳውሎስ ብቻ አንዳንዶች በዚህ የሚሰለቡ አሉ እንግዲህ ከሔዋን ጋራም ማገናኝቶት ከሆነ ምክንያቱም ሁላችንም የሔዋን ልጆች ነን ከሔዋን የተወለድን ነን ሞኞች ሴቶች አሉ እንደ ሔዋን ሞኝ የሚሆኑ ብልህ ሴቶች ግን አሉ እነዚህ ብልህ ሴቶችማ የተባረኩ ናቸው መልካም ያደረጉ ሴቶች አሉ አንቺ ግን ከሁሉ ትበልጫለሽ ብሎ ምሳሌ 31 ቁጥር 29 ላይ ያለ ቃል አለ መልካም ያደረጉ ሴቶች አሉ አንቺ ከሁሉ ትበልጫለሽ አላት እመቤታችንን ከሴት የተወለደ አንድያ ልጁን ላከው ይላል ገላትያ 4:4 ሴት እኮ ነች እመቤታችን ቅድስት ሴት የተባረኩ ሴቶችም አሉ እነ ሳራ እነ ርብቃ አሉ እኮ እነ ራሔል እነ ሊያም አሉ የተባረኩ ሴቶች ናቸው እኮ እነ ክርስቶስ ሰምራ እነ ቅድስት አርሴማ እነ መግደላዊት ማርያም እነ ዮሳናት ማርያም እነ ሶሎሜ አሉ እኮ እነ ዮዲት እነ ዲቦራ እነ አስቴር አሉ እኮ የተባረኩ እነ ህልዳና ኧረ በጣም ብዙ ሴቶች አሉ እነዚህ ግን ሞኞች ይሄ በቃ ዝም ብሎ ሞኞች የሚላቸው ምን አይነት መሰላችሁ በትንሽ ነገር የሚታለሉ ሴቶች በዚህ ይታለላሉ ብዙ ጊዜ የምታዋቸው ለዚህ ነው ንብረቴን እንዲያርጎብኝ ገንዘቤ እንደዚህ ወስዶብኝ እንደዚህ አድርጎብኝ ከሌ የሚባለው እንዲያሉ የምትሰሟቸው ነገሮች ሁሉ ከዚህ የተነሱ ናቸው ከነዚህ ራቁ እነዚህ ወደ ቤት ሾልከው እየገቡ የሚሰልቧቸው